Good News Media. የተማርን የነበርንበትን ሐሳብ በጥቂቱ ላሳያችሁና ቀጥታ ዛሬ ወደ ደረስንበት ወሳኝ ትምህርት ላይ ዛሬ እንቀጥላለን። ሃሌሉያ። የተማርን የነበርነው ክፍል 2 ላይ በክፍል 2 የአገልግሎት ስርዓትን የአዲስ ኪዳን የአገልግሎት ስርዓትን መረዳት በሚለው ሐሳብ ላይ ዛሬ 12ኛ ፔሪየድ ላይ ደርሰናል። 12ኛ ክፍለ ጊዜ ላይ ደርሰናል። በዚህ 12ኛ ክፍለ ጊዜ ላይ ደረስንበት እንማራለን እና ስፔሻሊ 11ኛ ክፍለ ጊዜ ላይ ሳምንት እየተማርን የነበርነው በአገልግሎት ስርዓት ውስጥ ብሉይ ኪዳንና አዲስ ኪዳንን አብረን ኮምፔር ስናደርግ በብሉይ ኪዳን የነበሩት የአገልግሎት ምርጫዎች ወይም አገልጋዮች የሚባሉት 3 እንደነበሩ በደንብ አይተናል። በጣም ብዙ አይነት አገልጋዮች ቢኖሩም ነገር ግን ለአገልግሎት በእግዚአብሔር የሚጠሩና የሚሾሙ እንዲሁም የእግዚአብሔርን ስራ ሲያገለግሉ የእግዚአብሔርን ተክተው በምድር ላይ ሲሰሩ የነበሩ 3 ፓርቶች እንደነበሩ አይተናል። ይሄም ንጉስ፣ ነብይና ካህን። በብሉይ ኪዳን የነበሩት ዋና ሚኒስትሪዎች የክህነት አገልግሎት አለ፣ የነቢያት አገልግሎት አለ፣ እንዲሁም ደግሞ ነገስታት ደግሞ ያሉትን የእግዚአብሔርን ሕዝብ አድሚኒስትሬት ለማድረግ ደግሞ ነገስታትም ደግሞ የተመረጡበትና የሚሾሙበት የሚቀቡበት ንጉስ ትሆን ዘንድ ተብሎ ዳዊት እንደተቀባው የሚቀቡ የሚለዩ ሰዎች መቀባት የሚለውን የሚለዩ የሚለውን ሳምንት በደንብ አድርገን አይተናል። ይህንን ስንመለከት ከነዚህ ውስጥ ካህናት ወይም የክህነት አገልግሎት ምን ይመስላል ብለን ነበር። የክህነት አገልግሎት በቤተ መቅደስ ውስጥ የእግዚአብሔርን ስራ ለመስራት የተመረጡ ነገድ ወይም ከአንዱ ነገድ ከሌዊ ነገድ የተመረጡ የአሮን ዝርያዎች እንዳለ በቤተ መቅደስ ውስጥ ይህንን አገልግሎት የክህነትን አገልግሎት ለማገልገል የተመረጡ እንደነበሩ ይህንን ሀሳብ ስንመለከት ነበር። በብሉይ ኪዳን ጊዜ የነበሩት ካህናቶች በቤተ መቅደስ ውስጥ የተለያዩ ስርዓቶችን አስፈጻሚዎች ብቻ ሳይሆኑ እንዲሁም አንዱን ፓርት ላይ ስፔሻሊ ስናይ ነበር ለኃጢአት የሆነውን ስርየት ለማካሄድ ሰዎች ለኃጢአታቸው የሚሆን በግን ይዞ ይመጣሉ። በጉ ላይ እጃቸውን ይጭናሉ። ኃጢአታቸውን በጉ ይቀበላል። በጉ ስለነሱ ይታረዳል። የእሱን ደም ይዘው እነዚህ ካህናት ወይም ሊቀ ካህናት የሚባለውም ሊቀ ካህናት ስፔሻሊ በአመት አንድ ጊዜ ወደ ቅድስተ ቅዱሳን ደሙን ይዞ የሰዎችን ኃጢአት ለማስተሰረይ ደግሞ ይዞ ይገባ ነበር። ግን ሁሉንም ስንመለከት የፈለገ ነገር ይሁን እንጂ ካህናት ራሳቸው ምንድን ነበሩ? ኃጢአተኞች ነበሩ። ለኃጢአት ምን አልነበረም? ሪደምሽን አልመጣም፣ ወይም ነፃነት ገና አልመጣም። ቤዛነት አልሆነም። ክርስቶስ ቤዛ አልሆነም። ክፍያ አልሆነም። ስለዚህ ሁሉ ኃጢአተኛ ነው። ነቢዩም ኃጢአተኛ ነው። ካህኑም ኃጢአተኛ ነው። ንጉሱም ኃጢአተኛ ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል በሚለው የተጠቀለሉ ናቸው ማለት ነው። በዚህ ውስጥ ናቸው። ስለዚህ የፈለገ የእግዚአብሔርን ስራ ለማገልገል እንትን ይበል እንጂ ይለይ እንጂ እርሱም ራሱ ድካምን ስለሚለብስ ወይም ኃጢአተኛ ስለሆነ ስለ ሰዎች መጀመሪያ ወይም ስለ ሰዎች ድካም ወይም ኃጢአት በደል የበደል ስርየትን ከማቅረቡ በፊት መጀመሪያ ስለማን? ስለ ራሱ ያቀርባል የሚለውን አይተን ነበር። ስለ ራሱ ደም መጀመሪያ ይዞ ከገባ በኋላ እርሱ ተቀባይነት ካገኘ በኋላ እርሱ ንጹህ መሆኑን ካረጋገጠ በኋላ ይመጣና ደግሞ የሌሎችን ደግሞ ይዞ ይገባ ነበር። እርሱ ራሱ ድካምን ስለሚለብስ ስፔሻሊ ዕብራውያን ላይ ያለ ዕብራውያን 5 ላይ ባለ ፓርት ላይ ስንመለከት ነበር። ጌታ ይባረክ። በብሉይ ኪዳን የክህነትን ስራ የሚሰሩ የሌዊ ዘሮች ሌዋውያን ስለሆኑ ለዚህም አገልግሎት በእግዚአብሔር የተመረጡና በቅባተ ዘይት የተለዩ ህዝቦች ናቸው ብለናል። ዘጸአት 28 30 ዘኍልቍ 18 7 ላይ ሌዋውያን 21 ከ6 8 ሁለተኛ ዜና 19 11 ላይ እንዲሁ በዘይትና በቅባተ ዘይት የሚለዩ ህዝቦች እንደነበሩ ወይም የተቀደሱ እንደሆኑ የሚናገር ነው። የብሉይ ኪዳን ካህናት አገልግሎት በቤተ መቅደስ ውስጥ ያለውን የትኛውንም አይነት ቤተ መቅደሱን አገልግሎት ስርዓት የሚያከናውኑ ናቸው። ስፔሻሊ የህጉን ስርዓት አስፈጻሚዎችን በመሆናቸው ለምሳሌ የህዝቡን ኃጢአት የማስተሰረይ ስርዓት ዘሌዋውያን 4 ከ3 እስከ 20 እንደሄዳችሁ ስታነቡ ዘጸአት ላይም 30 እንደውም 30 በደንብ ብታዩት ሁሉን ይሄንን የሚናገርበት ነው። ቁጥር 10 ላይ የማጠን ስርዓት ያው
ዘካርያስ የማጠን ስርዓት እንደደረሰው ሉቃስ 1:9 ላይ ታውቁታላችሁ ታሪኩን። ስለዚህ ኪዳኑ እስከሚመሰረት ይህንንም ስርዓት ያካሂዱ ነበር። የተለያዩ የማንጻት ስርዓቶችንም የመሳሰሉትን የሚያከናውኑ አገልጋዮች ነበሩ የብሉይ ኪዳን ካህናት። የአዲስ ኪዳን የክህነት አገልግሎት በአዲስ ኪዳን የክህነት አገልግሎት በሊቀ ካህናችን በኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ ለኃጢአት ስርየት ባፈሰሰው ደሙ ነፃነት ሆኖልናል ብለናል። አንድ ጊዜ ባፈሰሰው ደሙ ለአንዴና ለመጨረሻ ጊዜ በፈሰሰው ደሙ ነፃነት ሆኖልን ዕብራውያን 9:12 እንዲሁም ቁጥር 26 ላይ ዕብራውያን 10:10 እና 12 ላይ አንደኛ ጢሞቴዎስ 2:5 ላይ ስትመለከቱ ይህን ለአንዴና ለመጨረሻ ጊዜ ክርስቶስ መካከለኛ ሆኖ የከፈለበትን ክፍያ አይተናል። በዚህ ለኃጢአት ስርየት በመጣው ፕሬዝ ጋድ ለኃጢአት ሪደምሽን ከመጣ በኋላ በዚህ ምክንያት የአዲስ ኪዳን አማኞች ሁሉ በደሙ ቅዱስና ጻድቅ ስለሆኑ የንጉሥ ካህናት ሆነዋል። አሜን። እስቲ እኔ የንጉሥ ካህን ነኝ በሉ እስቲ። ሃሌሉያ። የንጉሥ ካህናት ከጨለማ ወደሚደነቅ ብርሃን የተጠሩ ሁሉ አንደኛ ጴጥሮስ 2:5 እና 9 ላይ ሄዳችሁ ስትመለከቱ ስፔሻሊ 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱም በጎነት እንድትነግሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለእርሱ የተለየ ወገን ናቸው። የንጉሥ ካህናት ናቸው። እነማ ከጨለማ ወደሚደነቅ ብርሃን የመጣችሁ ሁላችሁ። ስለዚህ አማኝ ሁሉ ምንድነው? ካህን ነው። ቅዱስ ነው ደግሞ ምንድነው? ካህን ነው። ካህን ነው። ለዚህ ነው ይህን እያየን የነበረው ዮሐንስ ራእይ 1:5 ላይም ስንመለከት ለወደደን ከኃጢአታችንን በደሙ ላጠበን ይልና መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ይላል። ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን አለ። ጌታ ይባረክ። ምንና ምን እንድንሆን? ኪንግስ ኤንድ ፕሪስትስ፣ ንጉስና ካህናት። ነገስታት ናችሁ? እርግጠኛ ናችሁ? ካህናትም እንድንሆን ላደረገን። በደሙ የታጠበ ሁሉ ካህን ሆኗል። ጌታ ይባረክ። ላጠበን አለ። ከኃጢአታችን በደሙ ላጠበን፣ ለወደደን ከኃጢአታችንም በደሙ ላጠበን፣ ካህናት ሊያደርገን፣ ለአባቱ ካህናት፣ ለንጉሥ ካህን፣ የንጉሥ ካህናት እንሆን ዘንድ። ስለዚህ አማኝ ሁሉ ካህን ነው። ዮሐንስ 5:9 እና 10 ላይም እንደዛ ነው የሚለው። ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው ይላል። ማንን? የዋጃቸውን ህዝቦች መንግስትና ካህናት እንዲሆኑ አደረካቸው። በእንግሊዝኛው ኪንግስ ኤንድ ፕሪስትስ ይላል። ጌታ ይባረክ። ካህን ማለት ሰዎችን ከእግዚአብሔር ጋር ለማገናኘት በሰውና በእግዚአብሔር መካከል የሚገባ ማለት ነው። ልክ ነው። ካህን ማለት ሰዎችን ከእግዚአብሔር ጋር አገናኝ ነው። ሰዎችን ያኔ ሲመጡ ዝም ብለው ራሳቸውን በራሳቸው ማንጻት አይችሉም። ራሳቸውን በራሳቸው እንትን አያደርጉም። ይህንን ከእግዚአብሔር ጋር መገናኘትና ከእግዚአብሔር ጋር የሆነ ሪሊፍ እንዲሰማቸው ሊትል ነፃነት እንዲሰማቸው መቼም ከቨር ነው የሚያደርገው። የብሉይ ኪዳን ደም አያስወግድም። የአዲሱ ኪዳን ደም የክርስቶስ የኢየሱስ የበጉ ደም ነው የዓለምን ኃጢአት ሁሉ የሚያስወግድ የሚለው። የብሉይ ኪዳን የሚፈሱ ደሞች ሁሉ ኃጢአትን ከቨር የሚሸፍኑ እንጂ የሚያስወግዱ አልነበሩም። የኢየሱስ ክርስቶስ ግን አስወጋጅ ነው። ስለዚህ ይሄኛውን ደም ምንም ቢሆን በጣም ይመጣሉ፣ ይታረዳል፣ ደሙን ይዞላቸው ይገባል። እንደው ደስ ብሏቸው እንትን የሚያደርጉት ተመልሶ ሲመጣ ነው። ገብቶ በዛውም ሊቀር ይችላል። ስለዚህ ደሙ ይዞ መታረዱ ብቻ ዋስትና አይደለም፣ ደሙ ተቀባይነት ማግኘቱ ነው። መሞቱ ብቻ አይደለም፣ በጉ ስለሱ ስለታረደና ደም ስለፈሰሰ ብቻ አይደለም፣ ደሙን ይዞ ገብቶ እዛ ተቀባይነት ካገኘ። ምክንያቱም በዛን ጊዜ የነበሩ ካህናት ወይም ሊቀ ካህናት ቼክ ያልተደረገ መስዋዕት ወይም ለመስዋዕት የመጣ በግ፣ አይነ ስውር፣ አንካሳ፣ ሽባ፣ ቋቁቻ ያለው መጽሐፍ ቅዱስ ላይ ሄዳችሁ ስታዩ እዛ ብሉይ ኪዳን ላይ ቋቁቻ እከክ ያለበት በግ፣ የሆነ ነገር ደንቆሮ የሆነ ማይሰማ አይነ ስውር የሆነ የተሰበረ በግ ይዘው በርካሽ አግኝተው እግሩ የተሰበረ ይዘው ቢመጡ በፊት ዝም ብሎ ያርድላቸው ነበር። በቃ ችግር የለም፣ በጉ ላይ እጃችሁን ጫኑና ተናዘዙ ኃጢአታችሁን ይላል። የበጉ ጭንቅላት ላይ እጃቸውን ይዘው ይናዘዛሉ። ከዛ በኋላ አርዶ ደሙን ይዞ ሲገባ እሱ ይሞታል። እንደዚያ ይዘህ ትመጣለህ እንዴ ተብሎ ማለት። ምክንያቱም እነዚህ የሚሰዉት መስዋዕቶች ሁሉ ሊመጣ ያለውን መስዋዕት የክርስቶስ የኢየሱስን የንጹህን መስዋዕት ጠቋሚዎች ስለሆኑ ንጹህ መስዋዕት መሰዋት አለበት። ስለዚህ ሰባራ፣ አንካሳ፣ ቋቁቻ ምናምን የተሰነካከለ የዚህን መስዋዕት ይዞ ከገባ እሱ ነው የሚሞተው። ከዛ በኋላ በፊት ምንም አልገባቸውም። ብዙ ካህናት ሞቱ። ይዞ ሲገባ ይሞታል። ስለ ሰው ይሞታል። ከዛ በሰንሰለት ስለሚገባ ሰንሰለት እግሩ ላይ ታስሮ ሰንሰለቱ ውጭ ስለሚሆን ማንም ገብቶ ሊያወጣው ስለማይችል
ቅድስተ ቅዱሳን ውስጥ በሰንሰለት ተጎትቶ ሬሳው ይወጣል። ከዛ በኋላ ነቅ ሆኑ። እንዴ ማን ይሞታል አሉ የነዛ ካህናቶች። እንደዚህ ነው እንዴ አሉ። ስለዚህ አሁን ማንም ሰው ይዞ ሲመጣ እግሩን አንስቶ አገላብጦ ቁስል አለው ይላል፣ እውር ነው፣ አይኑ ይሰራል፣ ጆሮ ይሰራል፣ ጤናማ ነው፣ ሙሉ ንጹህ መሆኑን አረጋግጠው ይሰው ጀመር። ምክንያቱም ሞት ስላለ። በአዲስ ኪዳን ሞት ባይኖርም እኛ ግን መስዋዕትን አጥርተን ንጹህ መስዋዕት እናቀርባለን። ጌታ ይባረክ። ስለ አንዱ መስዋዕት መዝሙር ነው፣ አምልኮ ነው። አምልኮ አጣርተ ነው። አጣርተ የማያስፈልገውን እያስወገድክ አንዳንዱ ሲወድቅም ሲነሳም ሲደክመው ሲበረታም የዘመረው መዝሙር አምጥተ አትሰዋ። አንተ እሱ ከእንትኑ ከስሜቱ ከተለያየ ነገር ሲወድቅ ሲነሳ እንትን ያለውን አንተ ምሰዋር አጣርተ የማይሆን ከሆነ አንተ አርደ ብላው ብለው አይደል እንዴ? ያኛው እንደዛ ነው። የተሰበረ በጊዜው ሲመጣ ስለማያረገው ስለማይሰዋው አርደ ጠብሰ ብላው። የዚህ መስዋዕት አላቀርብም ይላል። ያካን ወስዶ ጠብሶ ይበላታል እንጂ አይሰዋም ነበር። አሁን አንዱ መስዋዕት ይሄ ነው። ሁለተኛው መስዋዕት ደግሞ ፍጹም ቅዱስ መስዋዕት አድርጋችሁ ራሳችሁን አቅርበዋል ሮሜ 12 ላይ ሃሌሉያ። ስለዚህ ሁለት መስዋዕት አለ። ንጹህ መስዋዕት አድርገን የምናቀርበው ንጹህ መስዋዕት፣ ፍጹም መስዋዕት አድርገን ራሳችሁን፣ ይህም ለአእምሮ የሚመች አገልግሎታችሁ ነው አለ። ንጹህ መስዋዕት አድርጋችሁ ራሳችሁን አቅርበው አለ። ሁለተኛው ደግሞ አንዱ አምልኮ ነው፣ እናቀርባለን አጣርተን። ስለዚህ በአዲስ ኪዳን አማኞች ሁሉ የማያምኑትን ሰዎች ከእርሱ ጋር ታረቁ ብለው ወደ እግዚአብሔር ሰዎችን የሚያቀርቡ ናቸው። ስለሆነም አማኞች ሁሉ የክህነትን ስራ የሚሰሩ አገልጋዮች ናቸው። እነዛኞቹ የብሉይ ኪዳናቱ ያን ህዝብ ከእግዚአብሔር ጋር የሚያስታርቁ ማለት ነው። በሌላ ቋንቋ ከእግዚአብሔር ጋር ጸበኛ ስለነበሩ ኃጢአት መካከላቸው ስለሚገባ ኃጢአታቸውን የሚያስወግዱ መካከለኛ ሆነው ሰዎቹን ከእግዚአብሔር ጋር ምንም ያደርጉ የሚያስታርቁ፣ የሚያገናኙ፣ የሚያስማሙ፣ የሚያዋድዱ ነበሩ እነዛ ካህናት። አሁን በአዲስ ኪዳን ካህናት የሆነው አማኞች ሁሉ ሃሌሉያ የምናገናኛቸው አለ ከእግዚአብሔር ጋር ታረቁ ብለን። ኦ ፕሬዝ ጋድ። ሁለተኛ ቆሮንቶስ 5:18-17 ላይ ምን ይላል? ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል ካለ በኋላ ቁጥር 18 ሲደርስ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን፣ እስቲ አሜን። መጀመሪያ አስታረቀን አለ፣ ካስታረቀን ቀጥሎስ የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። አገልግሎቱን የሰጠ ማን ነው? እግዚአብሔር ነው። የምን አገልግሎት? የማስታረቅ አገልግሎት። ስለዚህ አለ ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። በእኛም እስቲ አሜን በሉ እስቲ። አው ስለ ክርስቶስ አውርተ እንዳጨርስ ነው። በእኛም አለ በእኛም የማስታረቅን ቃል ሃሌሉያ፣ በእኛም የማስታረቅን ቃል አኖረ። ስለዚህ ማንን ነው የምናስታርቀው? ከማጋ ቁጥር 20 እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ከእግዚአብሔር ጋር የምናስታርቃቸው ብዙ ህዝቦች አሉ። አማኞች ሁላችን ካህናት ከሆንን ከእግዚአብሔር ጋር የምናስታርቃቸው፣ ከእግዚአብሔር ጋር የምናስማማቸው እኛ መታረቅን አገኘን። መታረቅን ያላገኙ ሰዎች አሪዊዝሜ መታረቅን ያላገኙ ሰዎችን ነው ሄዳቸው ከእግዚአብሔር ጋር መታረቅ ያላገኙ ወይም የእግዚአብሔር ልጆች ያልሆኑትን፣ የእግዚአብሔር ልጅነትን ያላገኙ፣ ቅዱስ ህዝብ ያልሆኑ፣ ካህናት ያልሆኑትን ወደ እግዚአብሔር ወደ ክርስቶስ የምናመጣ ካህናት ነን። አማኞች ሁሉ ካህናት ናቸው። አሜን። ከጨለማ ወደሚደነቅ የተጠራ ሁሉ፣ ከጨለማ ወደሚደነቀው ብርሃን የመጣ ሁሉ ካህን ነው። ማንንም ሰው ወንጌል ተናግሮ የክርስቶስን ወንጌል ተናግሮ የክርስቶስን ማንነት አስረድቶ ወደ ክርስቶስ ሰዎችን ይጠራል። ሃሌሉያ። የአዲስ ኪዳን ካህናት በአማኝና በእግዚአብሔር መካከል አይደለም። አሁን በጣም ብዙ የበዛው ይሄ ነው። ጸልይልሃለሁ ይላል። ራሴ ጸልያለሁ በል። ጌታ ይባረክ። አፋላር ነን ልጅ አይደለን። ምንድነው? አስታራቂ ነው። እኛ እኮ ካህናት ነን። እኛ ካህናት ነን። ጸልይልሃለሁ የሚባል ነገር የለም። ማንም በመከራ ያለ ቢኖር እርሱ ራሱ ይጸልይ ይላል መጽሐፍ ቅዱስ ያዕቆብ 5:13-15 ማንም በመከራ ያለ ቢኖር let him pray ያጸልይ አይልም። let him pray ምን ይበል? ችግር ውስጥ የገባ ሁሉ ምን ይበል? ራሱ እንግሊዘኛው እንደዛ ነው የሚለው። ራሱ ይጸልይ።
ያጸልይ አይደለም። ስለዚህ በአማኝና በእግዚአብሔር መካከለኛው ነው። ጸልይልሻለሁ፣ ጸልይልሃለሁ። ሰው ህዝቡም ደግሞ እባክህ እግዚአብሔር ሰው ጸልይልኝ። መካከለኛ ካህን ከቷል። እባክህ ጸልይልኝ፣ የሆነ ነገር ቃል አውጣብኝ። ራስህ ቃል አውጣብኝ፣ ተናገርልኝ። ምን ማለት ነው ይሄ? ምን ማለት ነው? ፒክቸሩን በደንብ ክሊር እንዲሆንላችሁ ፈልጋለሁ። ይሄ ምን ማለት ነው? እግዚአብሔር እኛን አይሰማም። ብሉይ ኪዳን ሜንታሊቲ፣ የብሉይ ኪዳን አስተሳሰብ እግዚአብሔር እኛን መስማት ስለማይችል የእኛን ንግግር ስለማይሰማ እኛ ኃጢአተኞች ስለሆንን እኛ የተቆረጥን ስለሆንን የብሉይ ኪዳን አስተሳሰብ። ስለዚህ የሚሰማው ያ በእግዚአብሔር የተመረጠው ካህን ወይም ነቢይ ወይም ንጉሥ ስለሆነ ነው እኮ። በብሉይ ኪዳን ሁሉም ወደዛ ነቢይ፣ ሁሉም ወደ ሙሴ አይደል? ወደ ሙሴ ይመጡና እኮ እባክህ ጸልይልን እግዚአብሔር እባቡን ከኛ እንዲያርቅ የሚሉት ወደ ሙሴ ይሄዳሉ። ለምን? እኛ አንሰማም፣ የፈለገ ብንጮ አንሰማም። አንተ ግን ትሰማለህ፣ አንተ ተመርጠሃል። በአዲስ ኪዳን ግን አማኞች ሁሉ ተመርጠዋል። የተመረጠ ትውልድ፣ እስቲ አሜን በሉ። እስቲ a chosen generation ተብላችኋል። የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናቸው። የተመረጠ አማኝ ሁሉ ተመርጧል፣ መጥቷል። ከዛ ማንም በክርስቶስ ቢሆን አዲስ ፍጥረት የሆነ ሁሉ የማስታረቅ ቃል ውስጡ ገብቷል። እርሱ አስታራቂ ነው። እርሱ ወደ ክርስቶስ ሰዎችን የሚያመጣ ነው። ሃሌሉያ! ወደ ክርስቶስ ሰዎችን ያቀርባል። ከእግዚአብሔር ጋር ታረቁ በክርስቶስ ብሎ ይለምናል። ስለዚህ የአዲስ ኪዳን ካህን አማኞች በእግዚአብሔርና በማያምኑት ሰዎች መካከል እንጂ እድገመው አማኞች በእግዚአብሔርና በማያምኑት ሰዎች መካከል እንጂ በአማኞችና በእግዚአብሔር መካከል ካህናት አይደሉም። አማኞች ሁሉ ካህናት ናቸው እንጂ ካህናት አያስፈልጋቸውም። ሃሌሉያ! አንድ ካህን የሚባለው ሊቀ ካህን ነው። እሱም ክርስቶስ ኢየሱስ ነው። አልፏል። ሊቀ ካህናችን ገብቷል። እኛንም አስገብቶናል። አሁን እኛ የምናስገባቸው ሰዎች ደግሞ አሉ። ወደዛ የምናመጣቸው ብዙ ሰዎች አሉ። ወንጌልን ሰርተን የክርስቶስን ወንጌል እየሰበክን ለብዙዎች እየነገረን ፕሬዝ ጋድ የስ መናገር አለብን። ካህናት ነን። ላገኘነው አጋጣሚ አንድ አጋጣሚ እንኳን በመኪና ስንሄድ ወነ ቦታ ስንገባ ከክርስቶስ ጋር ታረቁ ብለን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ሃሌሉያ! ስለዚህ ካህናት ናችሁ ስንል የአዲስ ኪዳን አማኞችን በአማኞች መካከል በእናንተና በእግዚአብሔር መካከል በአማኞችና በእግዚአብሔር መካከል ሳይሆን በማያምኑትና በእግዚአብሔር መካከል ነው። በአዲስ ኪዳን በአማኞችና በእግዚአብሔር መካከል ያለው ግንኙነት የአባትና የልጅ ግንኙነት ስለሆነ አባት የልጆቹን ልጆቹም የአባታቸውን ድምፅ መስማት የሚችሉበት የኪዳን ስርዓት እንጂ እንደ ብሉይ ኪዳን ስርዓት አይደለም። አሜን። በአዲስ ኪዳን እግዚአብሔር ድምፃቸውን ይሰማል። በጎቼ ድምፄን ይሰማሉ። እስቲ የእግዚአብሔርን ድምፅ እሰማለሁ በሉ እስቲ። ሃሌሉያ! በጎቼ በጌ አይልም። አንድ ሰው አይደለም ስላንተም ይሰማል። በጎቼ ድምፄን ይሰማሉ ይከተሉኝማ። በጎች ሁሉ የእግዚአብሔር በጎች ነን ያሉ ሁሉ እረኛችን እሱ ነው ያሉ ሁሉ የእግዚአብሔርን ድምፅ መስማት ይችላል። እግዚአብሔርም ደግሞ የእነሱን ድምፅ መስማት ይችላል። አሁን ምንድን ነው የአባትና የልጅ ግንኙነት? አባ ስትል የስ ይላል። አባ አባት ብለን የምንጮህበት የልጅነት መንፈስ። እስቲ አሜን በሉ እስቲ። እንደውም የገላትያው ሲናገር ገላትያ ምዕራፍ 4 ቁጥር 6 ላይ የልጁን መንፈስ በልባችሁ ውስጥ ላከ አለ። የማንን? የልጁን። ልጁ ማን ነው? ኢየሱስ። የኢየሱስን መንፈስ አንተ ውስጥ ከቶታል። ኢየሱስ አባ ሲል አቤት ይለው ነበረ። ያን መንፈስ አንተ ውስጥ ከቶታል። አባ አባት ብለን የምንጮህበት የልጁን መንፈስ ሮሜ 8:17 ላይ የልጅነት መንፈስ ይላል። ገላትያ ምዕራፍ 4 ቁጥር 6 ላይ የልጁን መንፈስ ይላል። የልጁን መንፈስ the spirit of his son የኢየሱስን መንፈስ የልጁን መንፈስ praise God። ኢየሱስ ምንም ነገር ሲሆን አባቴ እስካሁን ድረስ ይሰራል እኔም ደግሞ እሰራለሁ። አልዓዛር ፊት ለፊት አልዓዛርን ከሙታን ለማስነሳት ሲቆም አባት ሆይ ስለሰማኸኝ አመሰግናለሁ። እስቲ አሜን በሉ እስቲ። ይኸውላችሁ ሞቶ አልዓዛርን ለማስወጣት ገና ምን ያደርጋል? አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁሌም እንድትሰማኝ አውቃለሁ። ይህን የሚልበት መንፈስ አንተ ውስጥ አለ። አንተም ልክ እንደዚህ የሆነ ነገር ቆመ አባት ሆይ ማለት የምትችልበት ያ መንፈስ አንተ ውስጥ አለ። አባት ሆይ ብትል የስ የሚል አባትና ልጅ ሆናችኋል። አንተና እግዚአብሔርን የሚነጣጥላችሁ የለም። ያንተን ድምፅ ይሰማል፣ የሱን ድምፅ ትሰማል። አሁን እንደምታዩት አይነት ስዕል አይደለም። አሁን የምታዩት የአገልግሎት አይነት ስዕል አይደለም። አሁን አገልግሎት
እናንተ ልጆች ናችሁ፣ በአብ ቀኝ ተቀምጣችኋል፣ አቅፋችሁታል፣ አቅፏችኋል፣ ተቃቅፋል፣ በአብ ቀኝ ተቀምጣችኋል፣ በቀኙ አስቀመጠን እየተባለ እኔ ቆይ ላሰማልሽ ምናምን ነገር ብዬ መሀል ልግባ? which is wrong። ገባህ እኮ የምትሰማበት ዓለም ላይ። በብሉይ ኪዳን እኮ እንደዛ ስላልተቀመጡ እግዚአብሔርም ስለማይሰማቸው እነሱም ስለማይሰሙ በመካከላቸው ኃጢአት የሚባል ግድግዳ ስለገባ ልክ ነው። ቀዳዳ እግዚአብሔር ባበጀው ቀዳዳ ብቻ ይገለገሉ ነበር። እግዚአብሔር ባዘጋጀው ቀዳዳ አንዱ ቀዳዳ የክህነት ነው፣ አንደኛው ቀዳዳ ደግሞ የነቢያት አገልግሎት ነው። ዛሬ እሱን ትንሽ እናያለን ብዬ አምናለሁ። ከኔ ጋር ናችሁ? ፕሬዝ ጋድ። በአዲስ ኪዳን ካህናት ማለት አማኞች ከብሉይ ኪዳን ሊቀ ካህናት ይበልጣሉ። በምን ምክንያት? የአዲስ ኪዳን ካህናት ማለትም አማኞች ከብሉይ ኪዳን ሊቀ ካህን ይበልጣሉ ከሊቀ ካህኑ። በምን ምክንያት? እስቲ ለምን? እነሱ ስርየት በቀበስ የኃጢአትን ስርየት በማግኘትና ባለማግኘት ምክንያት ያ ሊቀ ካህኑ የብሉይ ኪዳኑ የኃጢአትን ስርየት አላገኘም፣ ወይም ባጭሩ ኃጢአተኛ ነው። የአዲስ ኪዳን አማኞች ግን ቅዱሳን ጻድቃን ናቸው። ስለዚህ ልዩነቱ ምንድነው? የምትበልጥበት ያውኑ ካህን ከብሉይ ኪዳን ሊቀ ካህን የሚበልጠው በዚህ ምክንያት ነው። እሱ ኃጢአተኛ ነው ግን ሊቀ ካህን ሆኗል፣ ተመርጧል። ምንም ቢሆን ሊቀ ካህን ነው ግን ሊቀ ካህን ነው ግን ኃጢአተኛ ነው። ዕብራውያን 9 ላይ እሺ ከዚህ ልነሳ። የብሉይ ኪዳን ሊቀ ካህናት ኃጢአተኞች የነበሩ ሲሆን አማኞች ግን በክርስቶስ ጻድቅ ተደርገዋል። ጻድቅ ካህን ከኃጢአተኛው ሊቀ ካህን ይበልጣል ነው ሐሳቡ። ዕብራውያን 9:7 ላይ በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባባታል፣ እርሱም ስሙልኝ ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። ስለ ራሱና ስለ ሕዝቡ ቁጥር 5 ምዕራፍ 5 ቁጥር 1 ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊቀ ካህን እንዳትረሱ፣ ካህን ብቻ አይደለም ሊቀ ካህን ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከማ ተመርጦ? ከሰው ተመርጦ ለእግዚአብሔር በሆነው ነገር ስለ ሰው ሁሉ ይሾማልና። ግን ቁጥር 2 እርሱ ራሱም ደግሞ ይሄ ሊቀ ካህኑ ድካምን ስለሚለብስ ወይም ኃጢአተኛ ስለሆነ ላልተማሩትና ለሚስቱት ሊራራላቸው ይችላል። እርሱ ራሱ ድካምን ስለሚለብስ እርሱ ራሱ ኃጢአተኛ ስለሆነ ደም ይዞ መግባት አለበት እሱ ገና ለራሱ ኃጢአት። በዚህ ምክንያት ስለ ሕዝብ እንደሚያቀርብ ይላል ቁጥር 3 ላይ እንዲሁ ስለ ራሱ ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። ስለማ? ስለ ራሱ። ለሕዝብ እንደሚያቀርብ ለራሱም ያቀርባል። ስለዚህ እሱ ምን ነበረ? የሊቀ ካህኑ የብሉይ ኪዳኑ ኃጢአተኛ። የአዲስ ኪዳኑ ካህናትስ ከጨለማ ወደሚደነቅ ብርሃን የመጡ ሁሉ ጻድቃን፣ ቅዱሳን። ሃሌሉያ! ቅዱስ ጻድቅ የእግዚአብሔር ልጆች ሆናቸዋል። እናንተ ጋር የደረሰውን እኔ ሁል ጊዜ ማስተምረው ስለ አማኝ ነው። ታውቃላችሁ፣ አማኝ በክርስቶስ በመሆኑ ያገኘውን ማንነት ስላልገባው ማለት ፎከስ የማደርገው በክርስቶስ የዳነ አማኝ ማንነቱን ሳያውቅ ሰይጣንም እየተጫወተበት ነው። እውቀት የሌለው መረዳቱ ገና ሩቅ የሆነ ቤቢ ኬኔት ሄገን ምን ይላሉ? ቤቢ ፓስተርስ ቤቢ ህፃናት አሉት ይላል። እሱ ራሱ ቤቢ ነው። እውቀት የሌለው መረዳት የሌለው ምንም እንትን ያልሆነ ከዛ ህዝቡንም ሁሌ ፑሽአፕ ያሰራ እርግማን አለብህ ይላል። የተባረከውን ህዝብ የጸደቀውን ህዝብ ኃጢአት ይለዋል፣ እርኩስ ይለዋል። በቃ በብሉይ ኪዳን አስተሳሰብ ይስለዋል። በክርስቶስ በመሆናችን ያገኘነውን ማንነት፣ በክርስቶስ በመሆናችን የታጠብንበትን መታጠብ፣ መንጻታችንን፣ ጽድቃችንን፣ ቅድስናችንን፣ ልጅነታችንን፣ ማንነታችንን ክርስቶስ የመጣበትን ኢንቨስትመንት የመጣበትን ዓላማ የማይሰብኩ አገልጋዮች። ኢየሱስ ለምን እንደመጣ? ፊልም ለመስራት፣ ፊልም ሰርቶ ለመሄድ። ኢየሱስ እኮ ታላቅ ስራ ሰርቶ ሄዷል። ለሰራው ደግሞ እውቅና እንሰጣለን። እኛ እርሱ ለከፈለው ክፍያ ሁሉ እውቅና እንሰጣለን። ሃሌሉያ! ስለዚህ ይሄ ቃቃ ጨዋታ እናቆማለን ማለት ነው። ፕሬዝ ጋድ። ስለዚህ ክህነትን ይህን ግማሽ ያህል ይህን ከተናገርኩ ለግማሽ ያህል ደግሞ የዛሬውን ትምህርት አስተምራለሁ። የነቢያት አገልግሎት እስቲ የብሉይ ኪዳኑና የአዲስ ኪዳኑ እናየዋለን። የነቢያት አገልግሎት
የነቢያት አገልግሎትን ከማየታችን በፊት ትንሽ ማየት የሚኖርብንን ፓርቶች ላሳያቸውና ልሂድ። የብሉይ ኪዳን መጽሐፍት ዳሰሳ በ5 ይከፈላል። እነዚህ ነጥቦች መጀመሪያ እናያቸው። የነቢያትን አገልግሎት ከማየታችን በፊት መጽሐፍ ቅዱስን ሲከፋፈል የብሉይ ኪዳን መጽሐፍት በ5 ይከፈላል። የአዲስ ኪዳን መጽሐፍትም በ5 ይከፈላሉ። የብሉይ ኪዳን መጽሐፍትን እስቲ ዳሰሳ በ5 ምን እንደሚባል ነው። አንደኛ ፔንታቱክ ይባላል። 5ቱ የሙሴ መጽሐፍት የሚባሉት ማለት ናቸው። ፔንታቱክ ይባላሉ። ከዘፍጥረት እስከ ዘዳግም ያሉት መጽሐፍቶች ፔንታቱክ ይባላሉ። እነዚህን ሙሴ ነው የጻፋቸው ይባላል። በታሪክ ሙሴ የጻፋቸው መጽሐፍቶች ናቸው። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም የሚባሉት 5ቱ ዘዘ ያላቸው ማለት ነው። የመጀመሪያዎቹ 5ቱ መጽሐፍት ፔንታቱክ ይባላሉ። ሁለተኛው ሂስቶሪካል ቡክስ ይባላሉ። የብሉይ ኪዳን መጽሐፍቶች ሌላኛው የታሪክ መጽሐፍት የሚባሉት ማለት ነው። ሂስቶሪካል ቡክስ ማለት የታሪክ መጽሐፍት የሚባሉት እነማን ናቸው? ከዘዳግም በኋላ ያለው ኢያሱ ነው። ከመጽሐፈ ኢያሱ አንስቶ እስከ መጽሐፈ አስቴር ያለው ሂስትሪ ነው። ስለ አስቴር ታሪክ፣ ስለ ኢያሱ ታሪክ፣ ስለ መሳፍንት ታሪክ የተለያዩ የሉም። የታሪክ መጽሐፍት ይባላሉ። የታሪክ መጽሐፍት የሚባሉ አሉ። ከኢያሱ እስከ አስቴር ያሉት መጽሐፍቶች እነዚህ የታሪክ መጽሐፍት ይባላሉ። ሶስተኛው ፖኤቲክ ቡክስ የሚባሉት ናቸው። ፖኤቲክ በአማርኛችን የጥበብ ወይም የቅኔ መጽሐፍት የሚባሉት ማለት ናቸው። የጥበብ ወይም የቅኔ መጽሐፍት ይባላሉ። እነዚህ የቅኔ ወይም የጥበብ መጽሐፍት የሚባሉት ደግሞ ከኢዮብ እስከ መኃልየ መኃልይ ዘሰሎሞን ያሉት የጥበብ ወይም የቅኔ መጽሐፍት ይባላሉ። መዝሙረ ዳዊትን ጨምሮ 5ቱ ከኢዮብ ጀምሮ እስከ መኃልየ መኃልይ ዘሰሎሞን ያሉት መጽሐፍቶች ፖኤቲክስ ቡክ ይባላሉ። አራተኛው ሜጀር ፕሮፌትስ ይባላሉ። ታላላቅ ነቢያት የሚባሉት ማለት ነው። እነዚህ ታላላቅ ነቢያት የሚባሉት ደግሞ ከትንቢተ ኢሳይያስ አንስቶ እስከ ትንቢተ ዳንኤል ያሉት መጽሐፍቶች ናቸው። አምስተኛው ማይነር ፕሮፌትስ ይባላሉ። ታናናሽ ነቢያት የሚባሉት ናቸው። ታናናሽ ነቢያት የሚባሉት ደግሞ ከትንቢተ ሆሴ አንስቶ እስከ ትንቢተ ሚልኪያስ ድረስ ያሉት መጽሐፍቶች ማለት ነው። እነዚህ መጽሐፍቶች በ5 ተከፋፍለዋል። ብሉይ ኪዳን እንደዚህ ነው የሚከፋፈለው። የምፈልገው ፓርት ስላለኝ ነው እነዚህን እንድታዩ የፈለኩት። የምፈልገው ፓርት አለ እዚህ ጋር ሜጀር ፕሮፌትስ እና ማይነር ፕሮፌትስ። ማውራው ዛሬ ማስተምረው የነቢያት አገልግሎት ስለሆነ ማለት ነው። ነቢያት አገልግሎት ስለሆነ መጽሐፍቶች ሲከፋፈሉ በብሉይ ኪዳን ያሉ መጽሐፍቶችን ቴዎሎጂያንስ፣ ስነ መለኮት አስተማሪዎች ወይም ስነ መለኮት ተማሪዎች የሚከፋፈለው በእንደዚህ ነው። ፔንታቱክ የሚባሉ አሉ 5ቱ መጽሐፍት። ሂስቶሪካል ቡክስ የሚባሉት ከኢየሱስ ከአስቴር ያሉ መጽሐፎች፣ እንዲሁም ፖኤቲክስ ቡክስ ይላል። ከዛ ሜጀር ፕሮፌትስ፣ ማይነር ፕሮፌትስ። ብሉይ ኪዳን አለቀ እስከ ሚልኪያስ፣ ከዘፍጥረት እስከ ሚልኪያስ አለቀ። እነዚህ ናቸው መጽሐፍቶቹ። 39 መጽሐፍት የሚከፋፈሉት በእንደዚህ ነው። ስለዚህ ታላላቅና ታናናሽ ነቢያት ለምን ተባለ? አሁን የምፈልገው ስለ ነቢያት ስለሆነ ትምህርቴ እሷን ፓርት ብቻ ነው ገንጥዬ የምወጣው። ዋና ሀሳቡ እንድትይዙልኝ ብቻ ነው ወደዛ የመጣሁት። ታላላቅና ታናናሽ ነቢያት ለምን ተባለ? የብሉይ ኪዳን የትንቢት መጽሐፍት ከትንቢተ ኢሳይያስ እስከ ትንቢተ ዳንኤል ታላላቅ ነቢያትና ከትንቢተ ሆሴ ደግሞ እስከ ትንቢተ ሚልኪያስ ያሉት ደግሞ ታናናሽ ነቢያት ይባላሉ። አሁን ቅድም የተናገርኩትን ነው ደግሞ ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ ትንቢተ ሕዝቅኤል ምንድነው? ሕዝቅኤል፣ ትንቢተ ሕዝቅኤል፣ ከዛ ደግሞ ትንቢተ ዳንኤል የሚባሉት እነዚህ 4ቱ መጽሐፍት ታላላቅ ነቢያት ይባላሉ። ሜጀር ፕሮፌትስ ይባላሉ። ሜጀር ፕሮፌትስ የሚባሉት መጽሐፍቶቹ እንጂ ሰዎቹ አይደሉም። የኛ ሀገር ህዝብ ተገልብጦ መቼም ሜጀር ለመባል ስለሚፈልግ
ሜጀር ፕሮፌት ሲባል እዴ ብሎ የማይኔ ነው ብሎ የራሱ የቀለበ ይኖር ይሆናል አላዋቂ። ግን መጽሐፍ ቅዱስ በትምህርት ስታዩት ሜጀር ፕሮፌትስ የሚባሉት እነዚህ ኢሳይያስ፣ ኤርሚያስ፣ ሕዝቅያስና ወይም ሕዝቅኤልና ትንቢተ ሕዝቅኤልና ትንቢተ ዳንኤል የሚባሉት እነዚህ መጽሐፍቶች ሜጀር ፕሮፌትስ ይባላሉ። ማይነር የሚባሉት ደግሞ እነዛ ከሆሴ ትንቢተ ሆሴ፣ ኢዩኤል፣ አብድዩ ብዙ ታገኛላችሁ አይደል? እነዛ ትንንሽዬ ነቢያቶች ደግሞ ይባላሉ እነሱ። እና አንዱ ትንሽዬ አንዱ ትልቅ ሆኖ እኮ አይደለም የነቢያቶቹ እኮ አይደሉም። አሁን የነቢያቶቹ ወይም የሰዎቹ ጉዳይ አይደለም። አንዱ ትንሽ ነቢይ አንዱ ትልቅ ነቢይ በሚለው ኬዝ አይደለም። እነዚህ መጽሐፍ ታላላቅ ነቢያትና ታናናሽ ነቢያት የተባሉበት ምክንያት በመጽሐፋቸው ምዕራፍ ብዛትና ማነስ እንዲሁም በትንቢቱ ጥልቅ ሐሳብ ጭብጥ ወይም ኮንቴንት እንደሆነ በመጽሐፍ ቅዱስ አዋቂዎች ይነገራሉ። የያዙት ሐሳብ ኮንቴንቱ ከፍ ያለ በመሆኑና የያዙት አንዳንዱ ስለ ባቢሎን ነው፣ አንዳንዱ ስለ ክርስቶስ። አሁን ኢሳይያስ ስለ ክራይስት በደንብ አድርጎ ተርጓል። ኮንቴንት አሁን ከኮንቴንት አንፃር የያዙት ኮንቴንት ትንቢቱ የያዘው ኮንቴንት እንዲሁም ደግሞ ራሱ መጽሐፉ በያዘው የምዕራፍ ብዛት እናም ምዕራፍ ማነስ ሜጀር ኤንድ ማይነር ፕሮፌትስ እንዲባሉ አስደርጓቸዋል። ለምሳሌ ከኢሳይያስ መጽሐፍ የኢሳይያስን መጽሐፍ ብንመለከት ምዕራፉ ስንት ነው? 66 ምዕራፍ አለው የኢሳይያስ መጽሐፍ። የአብድዩስ አንድ ምዕራፍ ብቻ ነው። ስለዚህ አብድዩ ምን ይባላል? ማይነር ፕሮፌትስ ይባላል። የኢሳይያስ መጽሐፍስ ሜጀር ፕሮፌትስ። አሁን አንዱ ትልቅ አንዱ ትንሽ ስለሆነ ነው የሰዎቹ ኬዝ አይደለም፣ የመጽሐፉ ኬዝ ነው። መጽሐፉ ነው ሜጀር ማይነር የሚያስብለው። የያዘው ኮንቴንት እና የያዘው ብዛት ነው ሜጀር ማይነር የሚያስብለው። ለዚህ ነው ከትንቢተ ኢሳይያስ እስከ ትንቢተ ዳንኤል ያሉት እነዚህ ቅድም የጠራኋቸው እነ ትንቢተ ኤርሚያስ፣ እነ ትንቢተ ሕዝቅኤል፣ ዳንኤል እና ኢሳይያስ እነዚህ አራቱ መጽሐፍቶች የያዙት እንትን ቻፕተር ግዝፍ ያለ ስለሆነ የያዙት ዓላማ ግዝፍ ያለ ስለሆነ ኮንቴንቱ ጠንካራ ስለሆነ ሜጀር ፕሮፌትስ አስብሏቸዋል። ሌሎቹ ደግሞ ለምሳሌ ስለ ባቢሎን መብራት፣ ስለ አንዳንዱ የሆነ ነገር የተለያየ ነገር አለ፣ ሁሉም ትንቢት አለ። ግን ማይነር ያስባላቸው የያዙት ኮንቴንትና የምዕራፉ ወይም የያዙት ሐሳብ ማነስ ነው እንጂ ትንሽዬ ነብይና ትልቅ ነብይ የሚባል የለም። ትልቅ የተቀባ ነብይና አሁን እኛ ሀገር እንደዛ ነው የሚመስለው። ሜጀር ፕሮፌትስ ከተባለ እሱ ትልቅዬ የተቀባ በበርሚል የተደፋበት የሚመስል እሱ ትልቅዬ ከዛኛው ነብይ አንዱን ነብይ ጩጬ ለማድረግ ማለት ነው የሚጠቀሙበት። አንዱን ነብይ ጩጬ ለማድረግ እኔ ሜጀር ፕሮፌትስ ነኝ ለማለት የሚጠቀሙበት ነው እንጂ ይሄ ከየት የመጣ ያላዋቂ ለቅላቂ እንደሆነ ባይታወቅም ከየት የመጣ እውቀት እንደሆነ ባይታወቅም የሕፃናት እንደሆነ ስለሚገባን ብዙ አንናደድም። ግን ስህተት ነው። ትልቅ ትንሽ የሚባል ነብይ የለም። ስለሆነም ትልቅና ትንሽ ነብይ የሚባል ሰው የለም። አንድ ትንሽ ላሳያችሁ ትንሽ ነጥቦችን ሉቃስ 7 እንዲህ ስላችሁ ሐሳብ እንድትይዙ ፈልጋለሁ። ሉቃስ 7 ከ22 እስከ 28 እና እንዲሁም ደግሞ ሉቃስ እዛው 7 ቁጥር 16 ላይ ስለ ፕሮፌት የሚናገር አለ። በብሉይ ኪዳን ላይ ሲጀመር ማንም ነብይ ትልቅ ወይም የሚበልጥ ነብይ የተባለ የለም። በዚህኛው በአዲስ ኪዳን መጽሐፍት ውስጥ ግን ዮሐንስና ኢየሱስ ላይ ግን የሆነ ነገር ተወርቷል። እስቲ እናንበበው፣ ክፈቱት አንድ ጊዜ ሉቃስ ምዕራፍ 7። እሺ በጣም እኔ ይሄ ፓርት እንድታዩ ስለፈለኩ ነው። 7 የመጀመሪያውን ስለ ዮሐንስ የተወራበትን ከፍ ብዬ 22 ላይ ከዛ ወደ ኋላ እንመለሳለን። 22 ላይ እኔ ኢየሱስም መልሶ ሄዳችሁ ያያችሁትን የሰማችሁትንም ለዮሐንስ አውሩለት። እውሮች ያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታንም ይነሳሉ፣ ለድሆች ወንጌል ይሰበካል። በእኔም የማይሰናከለው ብፁዕ ነው አላቸው። የዮሐንስ መልእክተኞችም ከሄዱ በኋላ ለሕዝቡ ስለ ዮሐንስ ሲናገር ጀመር። ልክ እነሱ ሲሄዱ ስለ ዮሐንስ ነገራቸው ለሕዝቡ።
እንዲህም አለ፣ ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚወዛወዘውን ሸምበቆን? ነፋስ የሚያወዛውዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰውን? እነሆ ጌጠኛ ልብስ የሚለብሱትን በቅምጥልነት የሚኖሩ በነገስታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነብይን? አዎ እላችኋለሁ ከነብይም የሚበልጠውን። ከነብይ የሚበልጠውን። አሁን ነው እዚህ ጋር ነው ቋንቋ የመጣው። ከነብይ የሚበልጥ የሚል ቋንቋ የመጣው። ከነብይ የሚበልጥ አላቸውና ልጨርሰው ሐሳቡን። እነሆ መንገድም በፊት የሚጠርግ መልእክተኛዬ በፊት እልካለሁ ተብሎ የተጻፈለት ይህ ነው። ማን? ዮሐንስ። እላችኋለሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። የሚገርም ነው። ከመጥምቁ ዮሐንስ የሚበልጥ ማንም የለም። እንደውም ከፍ ብሎ ምንድን ነው ያለው? ከነብይ የሚበልጠውን አይደል ያለው? ከነብይ የሚበልጠውን። አሁን እዚህ ጋር መጣና ደግሞ ከሴት ከተወለደ ሁሉ ነብዩ ዮሐንስን የሚበልጠው የለም። ከሴት የተወለደ ሁሉ ዮሐንስ ጃይንት ነው አለ። ዮሐንስ ከሁሉ የሚበልጥ ነው አለ። ከሁሉ ዮሐንስ ይበልጣል አለና ዝቅ ስትሉ ግን በእግዚአብሔር መንግስት ግን ከሁሉ የሚያንሰው ይበልጠዋል። ማንን? ከሴት ከተወለዱ ሁሉ ትልቁ ማን ነው? ዮሐንስ ነው አለ። በመንግስተ ሰማያት ግን ዳግም የተወለደው ከሁሉም ትንሹ እሱን ይበልጠዋል። ስለዚህ አማኝን የሚያክል ማንም የለም። ዮሐንስ ከሁሉ ይበልጣል አለና በመንግስተ ሰማያት ግን አለ ዳግም ከተወለዱት ውስጥ ግን አለ የሁሉም ትንሹ ይሄ ትልቅ የተባለውን ዮሐንስን ይበልጠዋል። አማኝ ሁሉ ትልቅ ነው። ሃሌሉያ! ማንም አይበልጥም። ረጅም ነህ ብራዘር። በብሉይ ኪዳን ያሉ ሰዎች እነ አብርሃም አይበልጡም። ጃይንቶቹ እነ አብርሃም ረተው ሙሴ አይበልጥም። ሙሴ ይበልጠናል። እስቲ ሙሴን የምንበልጥበት አንድ ምክንያት አሁንም ንገሩኝ። ልክ እንደቀደሙ ጽድቅ ካልገባችሁ በክርስቶስ የመጽደቅ ማንነት ካልገባን ምንም ነገር አይገባንም። ጽድቅ ከገባችሁ ግን ሁሉ ይገባቸዋል። እናንተ በክርስቶስ በማመን ጻድቅ ሆናችኋል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የተባለውን ቁጥር 21 ላይ ሲደርስ እዛው ምዕራፍ 5 ቁጥር 17 በሁለተኛ ቆሮንቶስ 21 ላይ ሲደርስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው አለ። እኛ ምን እንሆን ዘንድ? የእግዚአብሔር ጽድቅ እንሆን ዘንድ። እስቲ አሜን። ጻድቅ ስለሆናችሁ ሙሴ በሉ፣ አብርሃም በሉ፣ ማን ነው ጥሩ የፈለጋችሁትን በብሉይ ኪዳን ጃይንት የምትሉትን ለእናንተ ጃይንት ማን ነው? ዳዊት በሉ፣ ኤልያስ በሉ፣ የፈለጋችሁትን ብትጠሩ ሁሉ ምን ነበሩ? ኃጢአተኞች ናቸው። ከኃጢአት በታች የተዘጉ ናቸው። ሁሉ ከኃጢአት በታች ተዘግቷል ይላል መጽሐፍ ቅዱስ። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል የተባሉት ውስጥ አሉ። አንድም ጻድቅ የለም ሮሜ 3:11 አንድም ጻድቅ የለም፣ ሁሉ ተሳስተዋል የተባሉት ውስጥ አሉ። እኛ ግን ከዛ ውስጥ ወጥተናል። በክርስቶስ በማመን ግን እኛ የእግዚአብሔር ልጆች ጻድቅ ልጆች ተብለናል። ስለዚህ እነ አብርሃምን እነ ዳዊትን ዮሐንስ ይበልጣቸዋል ተብሎ ማለት ነው። ከሁሉ ይበልጠዋል ተብሎ የአብርሃም ነቢይ ተብሎ የለን ከነቢይ የሚበልጠውን አለና እኮ ዮሐንስን ተናገረ። ከሁሉ ይበልጣል። ከሴት የተወለደ ሁሉ መጥምቁ ዮሐንስን አያክለውም። ከሁሉ ይበልጣል አለና በመንግስተ ሰማያት ግን እስቲ አሜን። ዳግም የተወለደው ግን የሁሉም ትንሹ እርሱን ይበልጠዋል። ስለዚህ አማኝ የተቀበለው ማንነት ቢገባው እኛ በክርስቶስ የዳንን አማኞች፣ በክርስቶስ በመሆን የተቀባን አማኞች ወደ ኋላ ሰው ይታደጋል። ወደ ብሉይ ኪዳን ታሪክ ወደ ብሉይ ኪዳን በኋላ ላይ በደንብ አስተምራል። ስለ ታሪክ ጋር ስደርስ ወደ ኋላ ገና እንትና ከመንፈሱ ሰፍሮ አልሰጠንም አለ። አሁን ደብል የለ ትሪፕል የለ ፎርዝ የለ ምናምን የማይሰፈር የማይቆጠር ከመንፈሱ አይሰፍር የማይሰፈር ደብል ትላለህ። ምንድን ነው ደብል? ደብል ፖርሽን አኖይንቲንግ ምናምን እኛ ድሮ ብለናል ህፃናት በነበርንበት ጊዜ። እንደሚባል ነገር የለም። አሁን ከመንፈሱ ሰፍሮ አልሰጠንም አለ። የአዲስ ኪዳን ቅባት መንፈስ ቅዱስ ነው። በአዲሱ ኪዳን በመንፈስ ቅዱስ እግዚአብሔርን በመንፈስ ቅዱስ የእግዚአብሔር የናዝሬቱ ኢየሱስን ቀባው አለ። ቅባት መንፈስ ቅዱስ ነው። በዚህ ቅባት ተቀብተናል፣ ከፍ ብለናል። ሃሌሉያ! እስቲ ከፍ ብያለሁ በሉ እስቲ።
ማንነታችሁ ከገባችሁ ይቀላችኋል። ነገር ሁሉ ይቀላችኋል። ከፍ በሉና እስቲ 16 ላይ ደግሞ ስለ ኢየሱስ የተናገረውን አንዴ ነው። 16 ላይ ይገርማል። እግዚአብሔር ሕዝቡን ጎብኝቷልና ታላቅ ነቢይ እግዚአብሔር አስነስቶልናል። ታላቅ ነቢይ ግሬት ፕሮፌት ይላል በእንግሊዝኛ። ግሬት ፕሮፌት ነው የሚለው። ግሬት ፕሮፌት ተነስቷል። እግዚአብሔር ሕዝቡን ጎብኝቷል። የተወራው ስለ ኢየሱስ ነው። ታላቅ ነቢይ የተባለው ስለ ኢየሱስ ነው። የሚበልጥ የተባለው ስለ ዮሐንስ ነው። በመጽሐፍ ቅዱስ ውስጥ በአጠቃላይ እኮ ነው የምነግራችሁ። አሁን በአዲስ ኪዳን ውስጥ እንደው ፈልፍዬ ላውጣላችሁ ብዬ ነው። የሚበልጥ ወይም ታላቅ ነቢይ ግሬት ፕሮፌት እንጂ ከአዲስ ኪዳንም ሆነ ከብሉይ ኪዳን መጽሐፍቶች ሜጀር ፕሮፌት የሚባል አንድም የለም፣ ሰው የለም። ሜጀር ፕሮፌት የሚባለው መጽሐፉ ነው። ኢሳይያስ 66 የያዘው መጽሐፍ ሜጀር ፕሮፌት ተብሏል ነው። ኤርሚያስ እንደዛው፣ ዳንኤል እንደዛ፣ ሕዝቅያስ እንደዛው ሜጀር የሚያስብለው መጽሐፍቱ እንጂ የሰውየው ትልቅና ትንሽ፣ ጥሩ ነብይና ጥሩ ያልሆነ ነብይ። አሁን ሜጀርና ማይነር ሲባል ሁሉ ጊዜ የሆነ ነገር ይመጣባል። ሆሴ ለምሳሌ አብዲዩ ነብዩ አብዲዩ አሁን አንድ ምዕራፍ ብቻ ስላለው የሆነ ቀጫጫ ልጅ አይመስልም? የሆነ የተሳለብን ስዕል የሆነ ቀጫጫ ትንሽዬ ልጅ ምናምን ነው የሚመስለው። ለምን አንድ ምዕራፍ የያዘ? ኢሳይያስ ሲባል ይወፈራል። እንደ ፊዚካሊ አይደለም። እኩል ነቢያቶች ናቸው። ሃሌሉያ ፕሬዝ ጋድ። የብሉይ ኪዳን ነቢያት በሁለት ይከፈላሉ። የብሉይ ኪዳን ነቢያቶችም ትንሽ ብሉይ ኪዳን ካወቀን አዲስ ኪዳን ላይ ስንመጣ ይቀለናል። ምክንያቱም ሁል ጊዜ ወደዛኛው ጥላው ላይ መተን ጥላውን በደንብ አይተን ወደ አካሉ ስንመጣ ቀልል ይላቸዋል። አለበለዚያ ጥላ ላይ ሰው ወደ ጥላ ወደ ኋላ እየመለሱን ወደ ጥላው አገልግሎት፣ ወደ ብሉይ ኪዳን አገልግሎት። የብሉይ ኪዳን ነቢያት በሁለት ይከፈላሉ። እነዚህ ምንድነው? ጸሐፍት ነቢያትና ጸሐፍት ያልሆኑ ነቢያት በመባል ይታወቃሉ። የጻፉ ማለት ነው፣ በሌላ ቋንቋ የጻፉና ያልጻፉ፣ ስማቸው ብቻ የገባና መጽሐፍ ያላቸው እንደማለት ነው። ጸሐፍት ነቢያት የሚባሉት ኢሳይያስ፣ ዳንኤል፣ አሞጽ፣ ሚክያስ የመሳሰሉት እነ ኢዩኤል አላቸው አይደል? መጽሐፍት ያላቸው ጸሐፍት ነቢያት ይባላሉ። ሌሎኞቹ ደግሞ ያልተጻፈ ግን ነቢይ ተብሎ ደግሞ የተጻፉ ጸሐፍት ያልሆኑ ነቢያት የሚባሉት ደግሞ ለምሳሌ ጋድ አንደኛ ሳሙኤል 22:5 ላይ ጋድ ነቢይ እንደነበር ይናገራል። ጋድ የሚባል እንግሊዘኛ ጂኦዲ አይደለም፣ ጋድ ስል አማርኛ ጋድ ነው። አንደኛ ሳሙኤል 22:5 ላይ ናታንን፣ አንደኛ ዜና 17:1 ላይ ኤልያስን፣ አንደኛ ነገሥት 18:36 ላይ የመሳሰሉትንም እንደዚሁም ስማቸው ያልተጠቀሰ ነቢያት፣ ብዙ ነቢያት የሚባልም ደግሞ ነበሩ። ጸሐፍት ያልሆኑ ያልጻፉ ስማቸው ያልተጠቀሰ ነቢያትም አሉ። መሳፍንት 6:7-10 ላይ የሚሄዳችሁ ታዩ ስማቸው ያልተጻፈ ነቢያት የተባሉም አሉ። ስለዚህ ጸሐፍት ያልሆኑ ነቢያቶችና ጸሐፍት የሆኑ ነቢያቶች። እውቀት እየያዛችሁ ነው። እንደ ትምህርት ነው የማስተምሩ ዛሬ እንደ ባይብል ኮሌጅ። ጌታ ይባረክ። ስለዚህ ነቢያቶች በእነዚህ ነው። የብሉይ ኪዳን ነቢያቶች በሁለት ይከፈላሉ የሚባለው ጸሐፍት የሆኑና ጸሐፍት ያልሆኑ። የጻፉ ኢሳይያስ መጽሐፍ አለው፣ ጋድ ግን መጽሐፍ አለው። ትንቢተ ጋድ ላይ እስቲ እንከፍታለን ይባላል አለ እንዴ? ትንቢተ ጋድ ግን ነብይ እንደነበር ተጽፏል። ያልጻፈ ጽሑፍ የሌለው ግን ስራውን ሰርቶ ያለፈ መጽሐፍ የሌለው ናታን፣ ኤልያስ አሁን መጽሐፍ አለው። ትንቢተ ኤልያስ ላይ እስቲ እንክፈት እንዴ? እስቲ ትንቢተ ኤልያስ ምዕራፍ 6 እንክፈት። አለ ትንቢተ ኤልያስ የሚባል መጽሐፍ የለም። ጸሐፍት አይደለም ኤልያስ እነ ኤልሳም እንደዚሁ ብዙ ናቸው። ጸሐፍት ያልሆኑት ነቢያቶች የሚባሉ አሉ። እሺ የብሉይ ኪዳን ነቢያት አገልግሎት ምንድን ነው የሚያገለግሉት? የብሉይ ኪዳን አገልጋዮች፣ የብሉይ ኪዳን ነቢያት በብሉይ ኪዳን በመንፈሳዊ መነዳት ራእይ አይተው ድምፅ ሰምተው የሚናገሩ ሰዎች ነበሩ። ራእይ አይተውና ድምፅ ሰምተው የሚናገሩ ሰዎች ናቸው የብሉይ ኪዳን ነቢያት። እግዚአብሔር ሕዝቡን ሊያገኝ የሚችልበት ምንም አይነት ቀዳዳ ስላልነበር በምን ያገኛቸው? ሕዝቡን እንዴት ብሎ በቃ ድምፅ ያሰማቸው? እግዚአብሔር በየትኛው በኩል ያገኛቸው? ምንም ሊያገኛቸው ስላልቻለ ከኃጢአተኛው ተመርጦ ስለ ኃጢአተኛው የሚሾም ነቢይ እንደው ኤሊትል ቢት እግዚአብሔር እንደ ቀዳዳ። ምክንያቱም ሪደምሽን ገና ስላልመጣ፣ ለኃጢአት ገና ቤዛነት ስላልመጣ፣ ደም ገና ስላልፈሰሰ፣ ማንም ህጋዊ ሰሚ ህጋዊ ባለራእይ ሊሆን ስለማይችል፣ ህጋዊ አይደለም ጊዜያዊ ነው፣ ቋሚ አይደለም ጊዜያዊ።
ለጊዜያዊነት እንዲሰማ እግዚአብሔር ትንሽ ቀዳዳ ከፈተ። በዛች ቀዳዳ በኩል ህዝቡ ድምጽ እንዲሰማ ፈለገ እግዚአብሔር። ያ ቀዳዳ ነብይ ይባላል። ልክ ይሰማና ነብዩ ያስተላልፋል። ከዛ በኋላ ደግመ ነገር የምትለው የለም። ሲጸልይ ነው ገና መንፈሱ የሚመጣው። ገና የእግዚአብሔር እጅ መጣችበት ይላል አይደል? የእግዚአብሔር መንፈስ በሱ ላይ ገና መጣ። በጊዜያዊነት የሚመጣ የሚመለስ መንፈስ ነበር። በቋሚነት በማን ውስጥ መኖርም አይችልም በብሉይ ኪዳን። ለምን? ሁሉ ምን ስለሆነ? ኃጢአተኞች ስለሆኑ። እንዳትረሱ፣ የማደጋግመው ለዚህ ነው። ሁሉ ኃጢአተኛ ስለሆነ ኃጢአተኛ ውስጥ ቅዱሱ መንፈስ መኖር ስለማይችል፣ በአዲስ ኪዳን አማኞቹ ውስጥ ግን ቅዱሱ መንፈስ ለዘላለም ከእናንተ ጋር እንዲኖር ተባለ። አሁን አንተ ውስጥ የሚኖር መንፈስ አለ። በብሉይ ኪዳን ግን በማንም ውስጥ መኖር አይችልም። ይመጣል፣ ያሰማዋል፣ ያስተላልፋል፣ ይሄዳል። ይመጣል፣ ያሰማል። ሲጸልይ ነው። ያው እስቲ ጸልይልን ነው የሚባለው በብሉይ ኪዳን። እባቦቹን እግዚአብሔር ከኛ እንዲያርቅ እስቲ ጸልይ፣ እንደዚህ ጸልይ። ከዛ ልክ እሱ ሲጸልይም የእግዚአብሔር እጅ መጣችበት፣ ወይም የእግዚአብሔር መንፈስ በሱ ላይ ሲጸልይም ያቺ ፒክቸር ትሳልና አሁንም በአዲስ ኪዳን እስቲ እንጸልይ እግዚአብሔር የሚለው አይታወቅም ይላል። የግድ አይንን ጨፍነ የሆነ ነገር እንዲመጣ ሳይሆን የሆነ ነገር እንዲመጣ፣ ያ ብሉይ ኪዳን ፒክቸሩ ነው። የብሉይ ኪዳን ፒክቸሩ። አሁን ግን የምንመራበት መንፈስ በእኛ ውስጥ አለ። ሁሌ የሚመራ የሚናገር የሚያወራ የምትሰማው የምትከተለው መንፈስ አንተ ውስጥ አለ። ስለዚህ ያኔ ልክ ሲጸልዩ ይመጣል። ምን ያደርጋሉ? በመንፈሳዊ መነዳት ራእይ አይተው ድምፅ ሰምተው የሚናገሩ ስፔሻሊ ሮህ ኤንድ ሆሴዕ are translated as seer። ይሄንን ቃል ነው የሚጠቀመው። The most important term Navi is usually translated prophet. It probably meant one who is called to speak. ለመናገር የተጠራ ማለት ነው። ለመናገር የተጠራ፣ ለመጮ የተጠራ፣ ለማውራት ሰምቶ ለማስተላለፍ የተጠራ ማለት ነው። ይሄ የዕብራይስጡ ቃል ነው። ሮህ ኤንድ ሆሴዕ ይላል። ምን ማለት ነው? ሲር ተመልካች፣ የሚያዩ ማለት ነው። ሲር የሚያዩ። አንድ ጥቅስ ልንገራችሁ። ነቢያት ቀድሞ ተመልካች ይባላሉ፣ ሲር ይባላሉ። ሲር ተመልካች ምን ማለት ነው? የተደበቀን ነገር የሚያዩ ባለራእይ ይባሉ ነበር። ሂድን ነገርን የሚያዩ ሲር and to speak ያያሉ፣ ይናገራሉ። ቅድም እዚህ ጋር መነዳት ራእይ አይተው ድምጽም ሰምተው የሚናገሩ ሰዎች ናቸው እንዳሉ መጽሐፈ ሳሙኤል 9:9 ላይ ዛሬ ነብይ የሚባለው ቀድሞ ባለራእይ ይባል ነበርና ይላል። ጥቅሱን ነው ማውራው። ያውም በሳሙኤል ዘመን እኮ ነው እንዲህ ተወራው። በሳሙኤል ዘመን እንዲህ ተወራ። ዛሬ ተባለ። የሳሙኤል ዘመን ላይ ዛሬ ነብይ የተባለው በዛ በሳሙኤል ዘመን ላይ ነው። ከዛ በፊት ምንድነው የሚባለው? ባለራእይ የለም ነው የሚባለው። ድሮ ከነ ሳሙኤል በፊት በነ ሳሙኤል ዘመን ላይ ነው ነብይ የሚባለው የመጣው። ዛሬ ነብይ የሚባለው ቀድሞ ባለራእይ ይባል ነበርና አስቀድሞ በእስራኤል ዘንድ ሰው እግዚአብሔርን ለመጠየቅ ሲሄድ ኑ ወደ ባለራእይ እንሂድ ይል ነበር። እንግሊዘኛው ይሄው ሲር ነው የሚለው፣ እሱን ለማሳየት ነው። and let us go to the seer፣ ወደ ተመልካች ወደሚያይ let us go to the seer እንሂድ ነበር የሚባለው። አንደኛ ሳሙኤል 9:9 ላይ ተመልካች፣ የሚያዩ፣ ባለራእይ። ሲር ማለት የሚያይ፣ ራእይ የሚያይ፣ የሆነ ነገር የሚያይ። ታስታውሳላችሁ ያን ወቅት ላይ ሳኦል ጠፋበትና አህያዬን የሚያይ ሲር ማለት ነው። አህያዬ የቱ ጋር እንዳሉ የሚያይ ነቢይ ፍለጋ ነው የሄደው። የለም እዚያ አካባቢ የሚያይ ብሎ ማለት ነው። ስፍር ላይ የለም እንደሚያይ ብሎ ነው። ያው የተለመደ ተርም ስለነበር ተርሙ በወቅቱ አህዮቼ የቱ ጋር ናቸው ብሎ ለመጠየቅ እስቲ ይልኝ ለማለት ነበር የሚሄደው። ያኔ የእግዚአብሔር ራእይ አይተውና ድምጽ ሰምተው ለህዝቡ እንዲያስተላልፉ በእግዚአብሔር የተቀቡ ሰዎች ነበሩ። ደስ ይላል እኮ አይደል? ልክ ነው። ኮልድ ናቸው። ዘ ኮልድ ፒፕል ናቸው። ዘ አኖይንትድ ፒፕል ናቸው ኢን ዘ ኦልድ ቴስታመንት። ልክ ነው እኮ። ጥሩ እኮ ሰርተዋል። መልካም ሰርተዋል። መልካም ስራ ነበራቸው። ዘ ኮልድ ነው። የጠራው እግዚአብሔር ነው። የተጠቀምባቸው እግዚአብሔር ነው በወቅቱ። ልክ ነው። ሚካድ እውነት አይደለም። አንደኛ ነገሥት 19:16 ላይ ያን ፓርቲ ይናገራል። ነብይ እንዲሆኑ የተለዩበት ቅባት ድንቅና ታምራት እንዲከተላቸውም ያደርጋል። ያ ነብይ እንዲሆኑ የተለዩበት ወይም የተቀደሱበት ቅባት። ያን የብሉይ ኪዳኑ ባለፈው ሳምንት ሳስተምር ነበር። ቅባተ ዘይት ብለን
አይደል እንዴ? ከዚህ ቅመም ሂዱና 30 ላይ በደንብ ስታዩት ታገኙታላችሁ። ይሄን እንዲያርገ ቀመመ ቅባተ ቅዱስ አርጋ አዘጋጀው። ያን ቅባተ ቅዱስ ወስደ ድፋበት። ከዛ በኋላ እሱ የተለየ ይሆናል። አሰራሩን የዘረጋው ማን ያኔ? እግዚአብሔር ስርዓቱን ስለዘረጋ ምንም የተቀመመ ዘይት ቢሆንም ስርዓቱን ስለዘረጋ ግን ልክ ሲደፋበት ያ ሰውዬ ይለያል። ለዛ ነገር መለየቱን ሰዎች እንዲያዩ። ለምን? ፊዚካል ነው አኬዙ። ሁሉ ነገር ምንድነው? ናቹራል ፊዚካል ነው። ስለዚህ ዘይት ካልተደቀደቀበት ካልፈሰሰበት ሰዎች እውነትም እሱ ተቀብቷል ማለት ስለማይችሉ፣ በአዲስ ኪዳን ግን ቅዱስ መንፈስ ነው ቅባት። ምንም የሚንደቀደቅብህ የሚቀዘቅዝህ የወይራ ዘይት የለም። ቡት ላይ ይዞ የሚዞርልህ የለም። የአዲስ ኪዳን ያ አይደለም። የምትለይበት ቅባት አሁን ይሄ የተቀደስ ነው። እኛ የተለየ ነው በቅዱሱ መንፈስ ነው። በአዲሱ ኪዳን የተለየው ቅዱስ ያደረገ ቅዱሱ መንፈስ እንጂ የሆነ ዘይት አምጥቼ ያፈሰስኩ ቀን አይደለም አንተ የምትቀደሰው እሱ አይደለም። ይሄ የብሉይ ኪዳኑ ፒክቸር ነው። የብሉይ ኪዳኑን ፒክቸር ነው አሁንም በአዲስ ኪዳን እየተደገመ ያለው። ስለዚህ ለምሳሌ ኤልያስ፣ ኤልሳ፣ ሕዝቅያስ ስትመለከቷቸው ታላላቅ ድንቅ ታምራትም ሲከተላቸው ነበር። ቁጥር 3 የብሉይ ኪዳን ነቢያት ሕዝብ ሁሉ ኃጢአተኛ በመሆኑ ምክንያት የእግዚአብሔርን ድምፅ የሚሰሙበት ምንም አይነት መንገድ ባለመኖሩ፣ ቅድም ያልኩት እግዚአብሔርን የሚሰሙበት ምንም አይነት ነገር ስለሌለ ሁሉ ኃጢአተኛ ስለሆነ ባለመኖሩ ከነዚሁ ከኃጢአተኞች ተመርጠው ድምፁን ለመስማት የተቀቡና የተለዩ ናቸው ለዚህ ስራ። በሌላ ቋንቋ የእግዚአብሔር ሕዝብ የሚመሩት በምን ነበር? ድገሙልኝ። በብሉይ ኪዳን ጊዜ የነበሩት ሕዝቦች የሚመሩት በምንድን ነው? በነቢያት። ነብዩ ሂድ ሲለው ይሄዳል። ነብዩ ቁጭ በል ካለው ቁጭ ይላል። ዙሪያን ግብ ካለው ስንት ጊዜ? 7 ጊዜ ይዞራል። የሚመሩት በምንድን ነበረ? በነብይ ነው በብሉይ ኪዳን። በአዲስ ኪዳን ግን በነቢያት አንመራም። እነዚህ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸውና አለ። የእግዚአብሔር ልጅ የሆነ አማኝ ሁሉ የሚመራው ውስጡ ባለው በመንፈስ ቅዱስ ነው እንጂ ነብይ ካለኝ ነብይ ነው የሆነ ነገር እስቲ ማገባትን ንገረኝ ምና በነብይ መመራት በአዲስ ኪዳን ጤናማ አይደለም። ስራዬ ከጌታ ነው ከጌታ አይደለም ይላል። ራስ አታውቅም። በጣም ነው የሚያስቀው እኮ ጌታ ይወደዋል አይወደውም ምን የሚባል አንተ ውስጥ ጆይ ካለ ሆሊ ስፒሪት እኮ አንተ ውስጥ ነው። አሁን እኮ የሆነ አንተ ውስጥ ያስከውን እግዚአብሔርን በሌላ ሰው ለመስማት እስቲ ስለሚስቴ ንገረኝ ብለህ እኔ ጋር ትመጣለን። እስቲ ምን ማለት ነው? እስቲ አሁን አጠገብ አቅፋት መተኛት እስቲ ስለሚስቴ ንገረኝ ይባላል። አጠገብ ያለችው ስለሷ ማለት ወይም ይባላል አይባልም አይደል? አጠገቡ ያለችው ትቀርበዋለች። ስለሷ በደንብ የሚያውቀው እሱ ነው። እኔ ጋር መጥቶ ስለሚስቱ ወይም ስለባሏ መጠየቅ አትችልም አይደል? እስቲ ስለሱ ንገረኝ። ልክ እንደዚሁ ስለ እግዚአብሔር ንገረኝ ብሎ በአዲስ ኪዳን ወደ ነብይ መሄድ ስህተት ነው። እግዚአብሔርን ይዘኸዋል። አንተ ውስጥ ነው የሚናገር ነው የሚመራ የሚያስተምር የሚያጽናና የሚያበረታ። እነዚህ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ዴፊኒሽኑ ምንድነው ካላችሁኝ፣ የእግዚአብሔር ልጆች ማለት በእግዚአብሔር መንፈስ የሚመሩ ናቸው። ልጅ ነህ ወይ? አሁን ይላል እዚህ ውስጥ የእግዚአብሔር ልጆች ከሆናችሁ የምትመሩት ውስጣችሁ ባለው በእግዚአብሔር መንፈስ ነው። ሃሌሉያ እንጂ በነብይ አይደለም። በልክ ነው። በብሉይ ኪዳን ትክክል ነው። ምንም መስሚያ ሌላ መመሪያ ሌላ ስለሌላቸው የሚመሩት ነብዩ ያለው ነው። ለምን? እግዚአብሔር የግድ የሚናገረው በማ በኩል ስለነበር በነብዩ በኩል ያቺ ቀዳዳ ነበረች። በሌላ ቋንቋ በብሉይ ኪዳን አስተሳሰብ ግን በአሁኑ አፍ ነቢያት የእግዚአብሔር አፍ ይባሉ ነበር። ጥቅስ ባይኖርም በአሁኑ አፍ ያልኩት ለዚህ ነው። የእግዚአብሔር አፍ ነኝ ይላል። አሁን በብሉይ ኪዳን ጊዜ የእግዚአብሔር አፍ ሊሆን ይችላል። አሁን ግን አልፈልግም የእግዚአብሔር አፍ። እግዚአብሔር ራሱ ያወራኛል፣ እሰማለሁ። የእግዚአብሔር አፍ የነበሩት በብሉይ ኪዳን ልክ ነው። በምንም ስለማይሰሙ የግድ የሚሰሙት በማ በኩል ነው? በነብዩ በኩል ነው። ልክ ነው። አፍ ሆኖ አገልግሏል። ባይጻፍም የእግዚአብሔር አፍ የሚል ባይጻፍም አገልግለዋል። በአዲስ ኪዳን ግን አሁን የሚያወራ የያዝከው እስቲ አሜን አለ መንፈስ ቅዱስ አንተ ውስጥ ብራዘር፣ አንተ ውስጥ ነው። መስማት ጆሮን ስላልከፈትክ የውስጥ ጆሮን የውስጥ አይንን ስላልከፈትክ እንጂ የምታይ የምትሰማ ነህ። ሃሌሉያ። አዲስ ኪዳን ያመጣው ለውጥ ምንድን ነው? ችን ፓርት ተናግሬ ወደ ሳምንት አልፋለሁ።
በአዲስ ኪዳን ያመጣው ለውጥ ምን መጣ? ለውጥ አማኞች ሁሉ የኃጢአትን ስርየት አገኙ። አማኞች ሁሉ ሐዋርያት ሥራ 5:31 10:43 26:17 ኤፌሶን 1:7 ቆላስይስ 1:13 እና 14 ሄዳችሁ ስትመለከቱ እነዚህ ክፍሎች ተጨምሮ ሌላም ብዙ ብቻ ብታነቡ የኃጢአትን ስርየት አግኝታችኋል። የኃጢአት ስርየትን ያገኘ የእግዚአብሔር ልጆች ሆናችኋል። ልዩነቱ አሁን አዲስ ኪዳን ያመጣው ምንድነው? የኃጢአትን ስርየት አንደኛ። ሁለተኛ አማኞች ሁሉ እግዚአብሔር የሆነውን መንፈስ ቅዱስን መቀበላቸው ነው የመጣው ለውጥ። አማኞች ሁሉ እግዚአብሔር የሆነውን መንፈስ ቅዱስን መንፈስ ቅዱስ ማን ነው? እግዚአብሔር ነው። እግዚአብሔር የሆነውን መንፈስ ቅዱስን በውስጣቸው በመቀበላቸው አንደኛ ቆሮንቶስ 12:13 ዮሐንስ 7:37 እስከ 39 ሄዳችሁ ስትመለከቱ ይሄን መንፈስ ቅዱስን በመቀበላቸው አዲስ ኪዳን ዲፈረንት አድርጎታል። ሶስተኛ አማኞች ሁሉ የሚመሩት በነቢያት ሳይሆን በመንፈስ ቅዱስ መሆኑ ነው። ሮሜ 8:14 እስከ 16 ላይ ሄዳችሁ ስትመለከቱ እነዚህ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸውና አባት ብለን የምንጮህበትን የልጁን መንፈስ ሃሌሉያ የልጅነትን መንፈስ በውስጣችሁ ላከ። እስቲ አሜን በሉ። እስቲ ተልኳል በሉ። እስቲ ላከ አለ እኮ በልባችሁ እናንተ ውስጥ የሚኖር መንፈስ። ፕሬዝ ጋድ። እግዚአብሔር ነው እሱ የሚያስተምር እኮ ነው። ያስተምራል ከእግዚአብሔር ወይም በክርስቶስ ኢየሱስ እንዲያው የተሰጠንን እናውቅ ዘንድ። እስቲ አሜን። ከእግዚአብሔር እንዲያው የተሰጠንን በጸጋ እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበላችሁም፣ ከእግዚአብሔር የሆነውን መንፈስ ተቀብላችኋል አለ። ምን እንደ አንደኛ ቆሮንቶስ ምዕራፍ 2:12 ነው የማወራው። ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ መንፈስ ቅዱስ እኮ እንዲያው በክርስቶስ እንዲሆናል ይላል። እንድታውቅ ባንተ ውስጥ የተሰጠ መንፈስ ቅዱስ በክርስቶስ የተደረገልህን እንድታውቅ እንድትረዳ ባንተ ውስጥ የገባው መንፈስ ቅዱስ ሃሌሉያ። ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነው መንፈስ እንጂ የዓለምን መንፈስ አልተቀበላችሁ ማለት። የተቀበልኩት አልተቀበላችሁም ካለ የተቀበልኩት አለ። ከእግዚአብሔር የሆነው መንፈስ በክርስቶስ እንዲያው የሆንኩትን የሚነግረኝ የሚያስተምረኝ የሚመክረኝ የሚያጽናናኝ የሚያበረታኝ ሁልጊዜ ስታንድ ባይ የሆነ ከኔ ጋር የሆነ የሚመክረኝ የሚያሰማኝ ድምፁን መንፈስ ቅዱስ በእናንተ ውስጥ አለ። መንፈስ ቅዱስ በእኔ ውስጥ አለ። ሃሌሉያ። መንፈስ ቅዱስን ይዛችኋል። በአዲስ ኪዳን የእግዚአብሔር ድምፅን ይኸውላችሁ፣ በአዲስ ኪዳን የእግዚአብሔርን ድምፅ ለመስማት ወደ አንድ ቦታና ሰው የሚካሄድበት ሳይሆን አያችሁ፣ በአዲስ ኪዳን የእግዚአብሔርን ድምፅ ለመስማት ወደ አንድ ቦታና ሰው የሚካሄድበት ሳይሆን እግዚአብሔር በአማኞች ውስጥ የሚኖር የቅርብ አምላክ መሆኑን ያሳየበት ኪዳን መሆኑ ነው። በብሉይ ኪዳን ጊዜ እግዚአብሔርን ለመስማት የሆነ ቤት ትሄዳለህ፣ የሆነ ሰፈር ትሄዳለህ። እስቲ እግዚአብሔር ስለ እኔ ምን ይላል ትላለህ፣ ስለ አህዮቼ ትላለህ አይደል? ትሄዳለህ፣ ወደ አንተ ትሄዳለህ። አሁን ግን ሃሌሉያ በዚህኛው ኪዳን ዮሐንስ 10:27 አንደኛ ተሰሎንቄ 4:8 መንፈስ ቅዱስን የሰጠ ይላል። ፕሬዝ ጋድ። ሰጠን የቅርብ አምላክን። አሁን የምትሄድበት አይደለም፣ ወዴትም አትሄድም። ሁልጊዜ ወደዛ እንዳትሄጂና እንዳትቀጂ የሚያረካሽ ሃሌሉያ። ሁልጊዜ እንዳትመላለሽ ከመመላለስ የሚያድንሽ ዮሐንስ 4 ላይ ሃሌሉያ ከመመላለስ የሚያድንሽ አላት እኮ። ከዚህ ውሃ የሚጠጣ ደግሞ ይጠማል ይመላለሳል። እኔ ከምሰጠው ግን አለ እኔ ከምሰጠው ውሃ የሚጠጣ ግን ዳግመኛ አይጠማም ተመላላሽም አይሆንም። አይመላለስም ተመላላሽ አይሆንም። እኔ ከምሰጠው ውሃ የሚጠጣ እኔ የምሰጠው ውሃ ያለው መንፈስ ቅዱስን ነው። ዮሐንስ 4:14 ላይ ዮሐንስ 7:37 ላይ እኔ የምሰጣችሁ ውሃ ያለው ከውስጣችሁ እንደ ምንጭ ይፈልቃል የተባለው መንፈስ ቅዱስ ነው። እሱን ካገኘ በኋላ ረክተሃል። ወደ አንድ ቦታ አትመላለስም። እየሄድክ አትደፋም። እየሄድክ እግር ስር አትወድቅም። መንፈስ ቅዱስን ይዘኸዋል። ሃሌሉያ ፕሬዝ ጋድ ፕሬዝ ጋድ። አማኞች ሁሉ የእግዚአብሔር በጎች በመሆናቸው ድምፁን መስማት መቻላቸው ነው አዲስ ኪዳን ያመጣው ለውጥ። ሃሌሉያ ድምፁን መስማት መቻላችን። በጎቼ ድምፄን ይሰማሉ። ፕሬዝ ጋድ። በብሉይ ኪዳን ነቢያት ላይ በጊዜያዊነት ድምፅ ለማሰማት የሚመጣውና የሚሄደው መንፈስ ቅዱስ በአማኞች ውስጥ ግን ለዘላለም እስቲ አሜን
ጊዜያዊ ሳይሆን ዘላለማዊ ለዘላለም ከእናንተ ጋር እንዲኖር ዮሐንስ 14:14 ዮሐንስ 4:14 14:16-17 በኢየሱስ ስም ሃሌሉያ ለዘላለም ከእናንተ ጋር እንዲኖር ያኔ ተመላላሽ ነበር መንፈስ ቅዱስ አሁን ግን ነዋሪ ነው በፊት ቪዚተር ነው ቪዚቴሽን ነበር the visitation of the Holy Ghost ይባል ነበር የመንፈስ ቅዱስ ጉብኝት ብሉይ ኪዳን ነው በአዲስ ኪዳን ግን ቪዚቴሽን ሳይሆን ሃቢቴሽን ባንተ ውስጥ የሚኖር ነዋሪ የሆነ መንፈስ ቅዱስ አለ ነዋሪ ነው አሁን መንፈስ ቅዱስ ፈርሟል ለዘላለም ካንተ ጋር እንዲኖር ከናንተ ጋር እንዲኖር የያዛችሁት መንፈስ praise God ጌታ ይባረክ ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች